በጣም በቃ በተጨነቅኩበት ሰዓት ማለት ነው። እና አንድ ነገር ልናገር ነው የገባሁት አሁን በእውነት እሺ የዛን ዕለት በጣም ጨንቆ የነበረ ሰራተኛ አልነበረኝም እና ያው ዳቦ ነው የምጋግረው ነግሬሻለሁ ባለፈው አዎ ሌሊት በዚህ ሰዓት ነው ተነስቼ ሊጥ ማቦካው እና እግዚአብሔር በቃ አንቺ የዛን ውሃ ያዙ ምናምን በምትይበት ሰዓት ማለት ነው አጠገቤ ልጠጣ ያስቀመጥኳት ትንሽዬ ኩባያ ነበረች ብዬሽ ነበርና እሱ ላይ ነበር እንትን ያልኩትና ወጥቼ በቃ እንትን አልኩኝ። ያው ሌሊት ነው ርጭጭት አደረኩኝና በቃ ጌታ ለዚህ ቤት የሚያስፈልገውን ሰው አንተ አምጣ ብዬ በጣም በተግዳሮት ውስጥ ያለ ቤት ነውና በሚደንቅ ሁኔታ ነው። በጣም እየገረመኝ ስለሆነ ነው አሁን ክብር ለኢየሱስ ነግራችሁ የሆነ ልጅ መጣ በጠዋት ማለት ነው። ከዛ ዳቦ ጋጋሪ ትፈልጊያለሽ አለኝ። ራሳችሁ አዎ በጣም ነው የምንፈልገው በጣም ነው የምንፈልገው አልኩኝ። ከዛ እግዚአብሔር ሰው ሰጠኝና በጣም ደስ ብሎኛል። ጌታ ይባረክ። በራሱ ሰዓት እየመጣ አሁን 12 ሰዓት ምናምን ላይ መጥቶ አስተካክሎ